ፍቅርዬ ትለኛለች ወይ ሆድ ስላችሁ ባይዘው ያቆላመጥኳት እንዳይመስል እሷ እንደዛ ነው ይመስላት ግን ሆዳም ስለሆነች ነው የፈለገ ነገር ይሁን ወንድ ነህ አይደለ ወንድ ሆነ ወንድ ይዘህ ብትመጣ ቤት ምንም አይመስላችሁ 30 ወንድ ቤት ይዘህ ብትመጣ ሲጨፍር ብታድር ምንም አይመስላችሁ አንድ ሴት ግን አምልጦ ይዘህ ከመጣ ያከራዮች አንድ ሙድ አለቻቸው መጥረጊያ ይዞ ይመጣሉ ባይዘውኛ ቤት ማዘር አታስፈጭ የሆነ ጊዜ ላይ ታስፈጭ ነበር ግን ፋዘር በጣም ከፍተኛ ቅናት ስላለበት ወፍጮ ቤት ስትሄድ ከአስፈጭዎች ጋር ከአበጣሪዎች ጋር ከነፊዎች ጋር ያላትን ግንኙነት አደስ አይለውም ነበር ይቀና ነበር በፊት 50 ኪሎ ጤፍ ከተፈጨ 45 ኪሎ ንጹህ ጤፍ 5 ኪሎ ደግሞ ሩዝ ይገባበታል ለምን ስትለው ፋዘር ሩዝ ከበዛ አይኑ ይጠባል እንጀራው አይን የለው ያንቺን አይን ነበር ይመስለኛል አይት እንጀራ የአዲስ አበባ አይጥ ፋራ ነው ባይዘው 100% አይጦቹ ፋራ ነው ፊዚካሊ ግን ከተከራዮቹ የተሻሉ ናቸው ከዛ ልክ እኔ 30 የደረሰ ሰሞን ትጨነቃለ በቃ ቤት ልክ ማሰብ ምናም ልክ ስትጀምር እነሱ ኮንሰርት ያዘጋጃሉ የራሳቸው ኮንሰርት አላቸው ባይዘው እና የሌሊቱን ክፍለ ጊዜ የራሳቸው አርገው ነው የሚያስቡት ከዛ እኔ ተጨነቄ እንደዚህ ልክ ስተኛ እስኪ እና ያለን ኬት እንደምታመጪ የሹገር ስልክ እንስጥሽ ያላቅምሽ ተንጠራርተሽ መብራቱን አበራለሁ መብራቱን ልክ ሳበራ የራሳቸው ክፍለ ጊዜ አይደለ 7 ሆነው እንደ ኮዬ ጨረታ እንደዚህ በቦዲ ያዩዋል ሄሎ ዝርያ መብራቱን አጥፋዋ እና አይን ነበረው ሉክ በቃ ጎላ ያለ አይን ነበረው አሁንስ ፋዘር 50 ኪሎ ጤፍ አስፈጨ ከተባለ 5 ኪሎ ጤፍ 15 ኪሎ ዘንጋዳ 20 ኪሎ ጀሶ 5 ኪሎ እንባ ወቀሳ እርግማን ምናም ጨምሮበት እንጀራው ያለው አንድ አይን ብቻ ነው እና ልክ ልትበላው ስትል እንዲህ ብሎ ያይሃል አከራዬ በባህሪያቸው 3 አይነት መልክ አላቸው አብሶ 27 28 29 30 አንድ ውጊያ ነው የሚጀምሩት ካልከፈልክ በ27 ማለት ይጀምራሉ በ28 ድንጋይ እንደመፈለግ በ29 ስልጠና ነው በር ተካብረሽ ኖርሽው እመተዘቢዳት ኪራይሽ አይበላም በማንም መሳደር በማንም መባዘ ኪራይ ወቀዚህ ቤት አሁን እኮ ቀልድ ነግረኸው አይደለም ይቀርና እግሩን ብኮረኮሩለት የሚስቅ ሰው እኮ እየጠፋ ነው ምን ይሻላል ምን እናድርግ እኔ ቀልድ ነግሬው ከማይስቅ ሰው ጋር አልደራደርም አፍንጫውን እየነካካል ይወጣ ይላል እንጂ ስንት ኪሎ ቀነሽ thank you god በዚህ ወር 37 ኪሎ ቀንሻለሁ አሁን ስንት ገባ almost 121 ነኝ አሁን እና የሆነ ኩስትር ያለ ፊት እየበዛ ነው በፊት ሰላምታችን እንዴት ነበር እንደምን ከረምክ አሁን እኮ እንዴት ከረምክ እንዴት ሰንብተሃል ሲክስ ፓክ አለኝ ባይዘው
ምናልባት አንዱ ትናንት ጠፍቶብኛል። ቆይ ላሳይ። አሁን ሁላችሁም ከሲክስ ፓኬ ይልቅ እምብርቴ ላይ በስማም ሲል ነበር እዛ ጋር አይቻል። አሁን ለምሳሌ ከኮሜንቶቹ አንዱ ያሲኖ እምብርትህን የቆረጡልህ በጥርሳቸው ነው እንዴ? ያሲኖ ፍሬ ከፍ ብሎ ነው እንዴ? ቀበሌ የሚሰሩ ሰዎች ከተቀጠሩ በኋላ ኩስትርና ስልጠና ይሰጣቸዋል እንዴ? ፊትህን ቋጥር ፍታ፣ ቋጥር ፍታ፣ ደንበኛ አስተጓጉል ወጣ ለዘዘበኛ አማናጭቀው አንተም ሰው ሆነ ደግሞ በሰልፍ ተሰልፈ የተለመደውን አባባል በል። ሲስተም የለም፣ ሲስተም የለም፣ ሲስተም የለም፣ ሲስተም የለም፣ ሲስተም የለም፣ ሲስተም የለም፣ ሲስተም ሙስና